እንኳን አደረሳችሁ እንኳን አደረሳችሁ። እስቲ ልልልምበል እስቲ ልልበሉላችሁ። በቃ የሆነ ነገር ይዘሽ ነው የመጣሽው። በቃ አሁን ነገሮች ተባብረሽ የሰው ላይ እየተጫጫውን ከምንቆይ አለ ሁሌ እንዳረፈርክ እድሜ ልክ ማለት ደውላለሽ ነው ጠርታሽ ነው ከማል እንዲያንተው ለምን ለምጣት ለመምጣቴ ነው? አይ አይደለም፣ ምናልባት አገራለቶኝ ነው። በዓል ነው የሚሆነውና አታስብ። እናትሽ ደግሞ እሺ ታልሽ ቪዲዮ አለ ዞር በለን እንትን ነው ለበዓል ስለሆነ ነው። እናቴ አኖረሽ አታርጎ ችግር የለውም እኮ በዓል ነው ለበዓል ነው። ሚስትህ መምጣት ነው። እሺ ነው ዘኔን ፈልገሽ ከሆነ እሺ ላናግርሽ እንጣና ይቅርታ በቃ በጣም አምሮኝ ሾው ኧረ በማርያም ቆይ እንዴ ማለት ነው ካላችሁ ነገር ያለው ችግር የለውም። በቃ ተናገር ችግር ቁጭ ነው ማርያም ችግር የለውም። ለኔ ችግር የለውም። ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ሁላችሁም በአገር ውስጥም ከሀገር ውጭ ያላችሁትም ሁላችሁም እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለገና በዓል እንኳን አደረሳችሁ፣ እንኳን አደረሰን። ያው እንግዲህ አመቱ ከተጀመረ የሁለተኛ በዓላችን ነውና በእኛ ደስ የሚል በዓል እውነት ለመናገር ከሆነ የስጦታ በዓል ነው። ሁሉም ስጦታ ለስጦታ የሚሰጣጥበት ደስታውን የሚገልጽበት ፍቅሩን የሚገልጽበት ቆንጆ አመት ነው እና ያው ለእኛ ቆንጆ አመት ባይሆንም ግን ደግሞ ቆንጆ አመት ለማድረግ ደፍ ደፍ ማለት ያለ ነው እና በዓል እናንተ ጋር እንዴት ነው? እግዚአብሔር ይመስገን እኔ ጋራ በአዲሱ ቤቴ አይደላችሁም መቼም እንደ አዲስ ፏድርጌው በአዲስ ቤት ላይ እንግዲህ ፏድርጌ እንደዚህ ወጤንም ሰራርቻለሁኝ እንደዚህ ቅርብርብ አድርጌ በዓሉ በዓል እንዲመስል ቀኑ ቀን እንዲመስል በደንብ በተቻለኝ አቅም ለማድረግ ሞክሬያለሁኝ እና ፋሚሊዎች እንደኔ እንደውም በጣም እንትን ያለኝ ነገር የነበረው የደበረኝ ነገር ያው ከፋሚሊ ጋራም ስለማላከብረው ምናምን ነገር እነ ማዘር ምናምን ነገር ሌላ ቦታ ነው የሚያከብሩትና ብቻዬን አከብሯለሁ ብዬ አስቤ ነበረ ከሁኔታዎቹ አንጻር ምናምን ነገር ግን ደግሞ ሳየው ሁኔታውን እናቱ ፋን ስጠራቸው አሁን መምጣት እንችላለን ምናምን ስላሉኝ ያው ድብርት ውስጥ ስላሉና ማይሆን ነገር ውስጥ ስላሉ እነሱንም በተቻለኝ አቅም እንዴት ሆነ ብሎ ከማጨናነቅም አንዳንዴ ወደ ራስ ጋር አምጥቶ አይዟችሁ ማለቱ የበለጠ ይሻላል ብዬ አስባለሁኝና እንዴት ነው በዓል እናንተ ጋር? እንግዲህ ፍትትትት ብያለሁኝ። እንግዲህ አሁን እንደውም ቡና ልቆላ ስል ነውና ኢንትሮ ያበረውላችሁ። ለምን ይቅርባችሁ ቤተሰቦች ፋሚሊዎቼ እንደዚህ ድምቅ ፍክት ብዬላችሁ። እናንተ ብዙ ጊዜ ሳለቅስ ነው የምታውቁኝና ዛሬ ፈገግታ ነው የሚሆነው። ጭፈራም ይኖራል፣ ይበላል፣ ይጠጣል። እናንተም ከኔ ጋር ሆናችሁ ባበሉም ባጠጡም በመንፈስ ትኖራላችሁ። እንግዲህ ከኔ ጋር የኔ ውድ ቤተሰቦች እንኳን አደረሳችሁ፣ እንኳን አደረሰኝ እና ደግሞ አዳዲስ ነገሮችንም በዛ የማሳያችሁ ይሆናል ፋሚሊዎቼ አብራችሁ ነው። እንደውም እንትን ልበልላችሁ የሚባለው ምንድነው? አሲና በል አሲና ገናዬ ዮሃ አሲና በል ዮሃ አሲና ገናዬ አሲና በል በገና ጨዋታ ዮሃ አሲና በል ዮ አሲና ገናዬ አሲና በል አይቆጡም ጌታ ዮሃ አሲና በል ዮሃ አሲና ገናዬ። አሁን ማንም ቤቱ ስለሌለ የሚሸልበኝ የለም ፋሚሊ። በኋላ ግን እነሱ ከመጡ በኋላ በደንብ ደመቅ አድርጌ በደንብ እንጫወታለን፣ እንስቃለን፣ በዓሉን በዓል እናስመስለዋለን። እንኳን አደረሳችሁ፣ እንኳን አደረሰን። አብራችሁ አይ ሰላም ነሽ? ይሄን ነገር ነው እነሱ ያላችሁ እሺ ዮ ታሙን ሸደው እዚህ መጀመሪያ ባለቤት ነው ሰላም ይባላል። እናንተ ግን እንትን አደረጋችሁት። ሰዎች ምን አባቱ ባክዲ ካልሆነ ለፋ ይገፋ ነሽ ደግሞ ተቆርም ስለምትይ ነገር ሲሆን ሞሮ በትስል አሁን እናንተ እኔ የሚመስላችሁ መጣችሁ። ሀዘን የተነሳ ቁጭ በሉ የባለሽ መለስ ነበር። አብሽሪ ያላችሁበትን ሁኔታ ስለማውቅ ችግር የለም። እና እንዴት ናችሁ? ደህና ናችሁ? አይ ዛሬ ፏን ምን አባቱ ባህልና ባህል ይሄ ነው መምሰል ያለበት። ቤቱ እንዴት አስመሰልሽ? አየህ ገባ አሁን ማን መኖር እንዳለበት ቤት ውስጥ። እሺ ያዝ ተጫወቱ። ሶፍ እንዴት ተወየስ ግን እሱ አርፋጅ አርፍዶባችሁ ነው? ይመጣ ከሰው ጋር ነው። ከቀረ ነው ይቀር ማለት ነው።
ቡና ካላፈላሽ አልመጣም የሚለው እሱ ነው። ግን ቡና ጋር የማይደርሰውም እሱ ነው። ችግሩ ያ ነው። ሆቢ ቡና ትወዳለህ? እና በዓል እንዴት ነው? የእውነት እኔ ኖሬበት ትላለህ ነገር ስፈልግ ጉራ ሊጀምር ነው። ጉራ ትናንትና ፀሐይ ወጥታ አልነበረ? ያው ድጋሜ ነው የመጣችው እና እኔ ግን ብቻዬን ስገባበት አይሆንም ቤቱ ላይ ፀሐይ እንዴት ነሽ ብዬ እሷም መጣች። መጀመሪያ አካባቢ ላይ ምናምን ነገር እየሳልኩ የመጣሁትና ማለት እሷም እዚህ ሁኔታ ነው ነገር በጣም ነው ያማረብሽ። አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ስለመጣችሁ በጣም ነው የማመሰግነው። ዛሬ እንግዲህ ትፍታ ነው ብሏል ሰውየው። ትፍታ ነው ብሏል። እየለመድኩ ነው እንዳዲስ ቋንቋዎችን ወደዳችሁ። በቃ እንደዚህ ነው። ይኸውልህ ቀናችሁን ማበራላችሁ ነው የታችሁ። ካሜራማ ግድ ነው እንዴ ፋሚሊዎችስ ተቀበላቸው ብዬው ነዋ። እንትን እኔ እንደውም ሀሳቤ ቱፋው ያረፈችው እያለ እንደሚመጣ ስለማቅ እንደዛ ነገራችሁ ቢሆን ነበር። እውነት ለመናገር ከሆነ በጣም ነው የሆነ ስለ ቤቱ ነው ቋለው ከዚህ በፊት ምናምን ነገር የሚኖርበት ነው እንዴ? በደምብ እጠን ነው ማድረግ ሶፊዬ። ኧረ እንዴ ተመልካቾች ስለምን ይቀርባቸዋል? ለሁሉ ነው ትላለህ። ታዳርሳለህ በደምብ በጣም ነው ማለት ነው። የእውነት ቤቱ በዓል ምናምን ነገር ሸቷል። እኔ ብቻሽን በጣም ቦሪንግ ሆኛለሽ። በጣም ደብሻል ምናምን ብዬሽ ምን አባቱ ሁሌ አይኖርም። እንደውም ስሸኝም እንደዚሁ በደንብ ደግሽ አይደለ ሶፊ? ምን አባቱ ጥንካሬውን ይስጠን እንጂ ማድረግ እንችላለን ብሏል ሰውየው። ምነው እንዲህ ማጥራት ምነው? ለነገሩ ወንድም ስላልመጣ ደብሮ ነው አይደለ? የቡናላ ብቻ ተወስቲ ባይ ይሄ ነገርኩህ። እኔ ክሩም በቃ ይሄ ቤት የሚገባው ሲቹዌሽን ይሄ ነው። የሚገባው ክብር ይሄ ነው። ቤት ሲመስል ነው ማለት ነው። አይ ነው ዛውት የነበረው ነገር ነው። በጣም አሁን በደንብ ነው የሚያምረው እኮ ላይ ግን ይሄ በቀደም ባለፈውማ ዛሬ በመቀራ ላይ መጣው ኪዩ መጥቻ አላውቅም። እዚህ ቤት ብዙ ጊዜ አልመጣሁም። በቃ እንደዚህ ነው እንጂ ብዙ ጊዜ አልመጣሁም። ሰው ተሰብስቦ ምናምን ዛሬ ማለት ነው እንደበቀደሙ ምናምን ነገር ድብድባችሁ ስልክ አስገባኝ ነው። በፍጹም ማለት ነው ማል ገብቼ ማን እንዴት ወደ መሬት ልሂድ ማለት ወደዚህ የምትሄድበት ነገር የለም። ባለፈው በጣም አስጨናቂ በጣም እንደዛ ጊዜ በጣም ማለት የሆነ ሁሉም ነገር ነው የሚጠፋብህ። ብታወራው ይጠፋብሃል፣ ብታደርገው ነገር ይጠፋብሃል። ሰው ነው ማለት ነው። ምን ይለኛል አንቺ ነገ አልሽሽ በያዛለሽ ማለት አናደዱኝ በጣም ስለ ሞት ደግሞ ምኑ ጋር ፈርቆ መሰለህ ላይክ ንግግር ነበር የሆነ ሰዓት እኔ ስንዛራ ጀምሮ ምናምን ስትል ማስቀመጫው ምናምን ነገር ስትል ወይኔ ይሄኛው ሆነ እንጂ ይሄኛው ቢሆን እኮ በቃ የለችም ልጅቷ አቤት ሆስፒታል ላይ እንጂ በዓሉን እያከበርን የነበረው እስር ቤት አንቺ እንግዲህ በዓል ነበር ክያ ነገር አመጣለች ባይዘይ በተወርዱት እንደሮ ሳይቀር ሰርቻለሁኝ እና የአኑም የሚወደው ክትፎ አለ እና መጀመሪያ ይብለን ይችላል ነበር እኮ ነው የእውነት እኔ እኮ ነው አራውቄ ነው ካላችሁ ግን እስከዛ የመጓጓት ነገር ሳይበት አኑ ፊት ላይ አኑማ በሆዱ ቀልድ አያውቅም። ያዝ ፋንዲሻ እሷም በነገራችን ላይ ስትታይ አንቺ ራሱ ታጠንቀቂያለሽ። ኧረ እባክህ እንደዚህ ይደረግ ነበር ቤታችን ድሮ። አይ በነገራችን ላይ ሁኔታው የሰው ነው እንጂ ይሄ ሴሬሞኒ እንትን ምናምን ነገር እኮ አይደለም ነው። ቤቶች አላላላ ተቆመጣ
አለ ሁሌ እንዳረፈርክ እድሜ ልክህን አንተ ታላቁ አይደለህ እንዴ? ምን ያናደኛል መሰለህ? ኬር አይሰጥህም ምንም ነገር ሳይክ የሆነ ሰዓት ላይ ውስጥ ኬር እየሰጠህ ግን ከላይ እንዴት አስመስላለህ? ተው ቶፋ ተው። ወደ ቡናሽ አባባሉ ራሱ ወደ ቡናሽ የሆኑት ነገሮች የተፈጠረው ነገር ተፈጥሯል አይደል? ያከስተው ነገር ሆንቹ ሁሉ ሆኗል። በሱም በኩል ሆን ብሎ የተደረገ ነገር አይደለም። አንተ ትክክል ነህ አንተም 100% ምናምን ግን ዞሮ አሁን በካሊድ የሆነው ነገር በሶፊ ቢሆን ነገር ቢሆን እንዲሁ እንደምታብድ ያውቃሉ። እንዲሁ ነገሮች በጣም ከቁጥጥር ውጭ እንደሚወጡና በጣም እንደምታዘንልን እንደሚሰብር ያውቃሉ። ግን በቃ አሁን አስፈላጊ አይደለም። አንድ ቤት እየኖራችሁ በዛ ላይ ሰው ሲመጣ ሰው ፊት እንደዚህ ተነስቶ ራሱ ልክ አይደለም። አንተም እሱ ከሄደን ያጋስቆማል እንደፈለገው ነው። እሺ በቃ እኛ በመሀላችሁ አልገባንም። ቤተሰብ ናችሁ ብለን ምናምን ነገር ወንድም ከወንድም ጋር ያለን ይጣላል። ሁላችሁ ትጣላላችሁ ምን ትላላችሁ? ግን አሁን ሌላ ነገር አታውሪ። እኔ አንተ ግን ቁጭ አድርገህ ነው ባለፈው ቁጭ አድርገህ ነው ስትነገረኝ የነበረው። እኔ ግን ስነገርህ ደስ አይልም። እሺ ነገር ደግሞ እህል መበተን ጀምር መሬት ላይ እንኳን አደረሰ መጀመሪያ እንኳን ከልዴት ላበርድ እንጂ ለነላ ናዳት እንደሚሰራው አትጀምር አይተም እንዳንቺ ይበላል ጋሽያስ አሊያስ ምን ይጀምር ባለፈው እስቲ ከሶፊ ጋር ምናምን ነገር መተን ጠዋት ላይ ከሩዚ ጋር እንደዚህ ቡና አፈላልታ ምናምን ነገር የሆነ ጨዋታ ምናምን ነገር ያዘንና አይተዋል ብዬ ያስባለሁ። ቪዲዮውን የመጀመሪያ ቀኑ ሶፊ ማለት በእንደዚህ አይነት ፕሮግራም ምናምን ነገር ሲመጣ እስም ያለ ነገር ነው የተፈጠረው። በጣም እንደዛ ቀን በህይወቴ ምን መወሰን እንዳለብኝ የትኛው መምረጥ እንዳለብኝ ያውቃል። ወንድሜ ለምን ተረካ ብሎ አይደለም እንደዛ አይጮህብኝ። እኔ አንድ ቀን ተናግሮኝ ማያውቅ ሰውዬ ትዩ የዛሬት እኮ ሀሳቡ ምን እንደነበር ታውቃለህ? አይ አንተ አስረዳለህ። አንተም ደስ አስረዳለህ ታዲያ እሱም ደግሞ ለአንተ አስረዳለህ። አይደለም ከእሱ ትሻያለሽ። ለምንድን ነው አንቺ ሰላም እንደዛ አይ አሁን እኔ ቆይ ሲፈጠር አንቺ ቆም ብለሽ ነገሮችን ማስተካከል ትችይ ነበር። እናንተ ጓደኛ በሴት መፈለጋለህ እንጂ አልሆነም። ኮክስ ያዛ አሁን አስተናግደው እንጂ መቼም ምንም ቢሆን እኮ ቤት ነበር። እሺ ፕሮጀክት ታባጭ ነው ብዙ አይደለም እና ባል ቤት ነው ባል መስገድ ነው። እነሱንም እንኳን አደረሳችሁ ብያቸው፣ ግን ደግሞ እነሱ የሚያከብሩት ያው ታውቃለህ እንትን ላይ ነው ላሊበላ ነው የሚሄዱት እና እዚህ በሆነች ምናምን ነገር በእንደዚህ አይነት ሁኔታ ምናምን አብረሽ ማክበሬ በጣም ደስ ብሎኛል። እውነቱን ለመናገር ከሆነ ግን ዝም ብለሽ ከማዘር ጋር ምናምን ደግሞ ብትሆኚ በጣም ደስ እነሱ ላሊበላ ናቸው። ገና እኮ የሚከበረው እኮ በእኛ ላሊበላ። ኦኬ እዛ ሄደው ባሉ እና ለምን አንቻለሽ? እኔማ ሁኔታ አልተመቸኝም። ከማዘር ጋር ጥሩ አይደለም። ትንሽ ተጣልተናል። ለዛ የእውነት በአሁኑ ምክንያት አሁንም በደንብ በለዋለች ሰድባለች ከሚታሰበው በላይ ብቻ ግን ያው እነሱ ሄደዋል እና ደስ የሚለው ያው ደስ የሚል ጊዜ አይ አይ አንተ ህፃን ልጅ አደረግኝ እንዴ? አይ ስሟ አልቀየማትም እናቴ አይደለች እንዴ? ለእኔ ብላ ነው። አይ እኮ አሁንም እሷ ማለት የምትፈልገውን ነገር ነው እያሳየኋት ያለሁት። ያው ለባለቤቴ ገብቼ እሱ ላይ ነው ስልክ እናት ናት። ደግሞ የሚገርሙ ነገር አሉ። ትክክል ያልሆነ ነገር ራሱ 1000 ጊዜ የሚናገሩ ከምን አንግል ነው አይተው የሚናገሩት? ከፍቅር አንግል ነው፣ ከመውደድ አንግል ነው፣ ከማሰብ አንግል ነው ምናምን እና እኔ ምኑ ገረመኝ መሰለህ? አብረን እንድንሆን አልፈልግም ግን ማዘርዬማ ምናምን ሲላት ነው ደስ የሚላት እንጂ ያው በስሟ እንዲጠራት አልፈልግም። አሁንም ድረስ የእሷ ባህሪ ግርም የሚለኝ ማለት ነው። እና አሉዬ ወይን አጠጣምና ሁሌ ኮካ ነው የምትወደው። ኮካ አልክፈትል
ወይስ ምንድን ነው? ኑና እንዴ ብላ ምግብ ቶፋ ይምጣ አላችሁ። ቶፋ መጣ። አሁን ደግሞ ሶፊ ይምጣ ድጋሚ። እኔ ከእናንተ ውጭ ባይዘው ይጻያለሽ። ሌላ የጠራሁት ሰው የለም። ወላሂ በል ና እዚህ እኮ አንድ ላይ እንብላ ብዬ እኮ ነው መብላት የምፈልገው። ግን መጀመሪያ ቡና ሻይ ምናምን ነገር ከዛ ከአንቺ ጋር ደግሞ መጫወት ፈልጋለሁ። እሺ የምጠጡትን ቢያንስ ላቀርብላችሁ። ምንድን ነው የምጠጡት? አላ ይዞ ካመጣለሁ እዚህ ጋር ይቀመጥ ብዬ ነው እንጂ ያው አንተ ከለርህን ነው የምጠጣው። እንኩሽ ያዙ ከፈቱት እርስ በርሳችሁ እና ባንሌ ነው ሽር ጉድ ነው ብሏል ሰውዬው። ሽር ጉድ ነው። እኔ እናንተ አኑ መጥቶ በሆነ ጠመቀን እንጂ ለበዓል በእናንተ በዓል የተገናኘ ነው። ፋሲካ እራሱ አላከበርንም እኮ ግን ከአኑ ጋር ጥምቀትን አክብሬያለሁ። ያው እናንተን ተደብቄ እንትን ማለቴ ሎሚ እንደወረወረብሽ ጥንቃቄ ነው። ጋርዶ ነው የመጣው በእኛ መስቀልን ማክበረናል እንጂ ጉራጌ መስለን። በነገራችን ላይ እሱን ቪዲዮ ለቀሳል። አይ እሱ ላይ አናዶኝ ነበር ነው ለመናገር እኮ ነው። ጉራጌ ሀገር አትሄጂም ብሎ ሀገርክ እንዳልሄድ ከለከለኝ። እሱ ልጅ ማለት ነው ጉራጌ ይላል ማሰናከለ አገር አትሄጂም እኮ አይደለም። አብሯት የሚሉ ሰዎች ልክ አልነበረም። ያ አሁን አባትየው የኔ አባት ከ8 ቀን ምናምን በኋላ በራሪ ኖት እና ስለ ጉዞት ቢያወሩ ጥሩ ነው። ስለኔ ባያወሩ ያለ ከልካይ ጉራጌ ሀገር ቪዲዮ ኮል ነው የሚደውልልኝ። እዛ አይነት ሰዎች እኔ ብኖርም ባልኖርም አንቺ ላይ በህይወትሽ ምን አይነት ሰዎች መሆን እንዳለባቸው ምናምን ነገር ይኸው ቶፋ አለ። ልክ እንደ ቶፋ አይነት ሰዎች ሶፊያ ያለ እንደ ሶፊያ አይነት ሰዎች በምን ያሉ ባርኪ ያለች በዙሪያሽ ብዙ አይነት ሰዎች አሉ እና ከነዛ አይነት ሰዎች ጋር ከአንቺ ብሄር ጋር የሚሄዱ ሰዎች ህይወትን የሚያሳይሽ ያው ከኔ ጋር የሚሄዱ ቶፋ ነው። ቶፋ ደግሞ እየተቆጣም እየገራም ይላል። ሲቆጡት አይወድም እንጂ ይቆጣል በደንብ አድርጎ። አይ ስለ ቁጣ እኮ አይደለም ስለ ምግባር ነው። እሷ የት እንደምታድር ከቤተሰብ ጋር እንደ አዲስ ነው የምትተዋወቀው። የሁለት ዓመት ምናምን እየተገናኘች የእውነት ነው ሲያከብዱ የእውነት እናንተ ልጅ ነው ተቃራኒ በላፋት ይላደር ኧረ በስመ አብ ስለ ጓደኞች ሲነሳ ደግሞ ይሆናል 3 ዓመት 100% ነው 200% ማታ ማታ ክለብ ላይ ናት ነው የእውነት በሷ ጉዳይ አንዴ መሰለኝ ይጣላ ነው በሷ ልጅ ጉዳይ ኪዩ በቃ ለገራት ነው የሚሆነው። ልጅቷን ልታስታኪያት ነው አስበሽላት ነው የሚሆነው። አይ እሰባለሁ ብሎ ደግሞ መሳብ ማለት ነው። ኪያ ደግሞ ማለት ነው አሁን መሳብ አይደለም እንዴ ከሷ ጋር አዳር ወልቂጤ የ30 ደቂቃ መንገድ አይደል እንዴ ወልቂጤ ከዚህ አዳሩ ነው ነው ለሌላ 2-3 ምን ችግር አለ? አሽቃሩ በል ልጅቷ ወልቂጤ ብትሄድ ራሱ ቤተሰቦቿ ቤተሰብ የምትሄደው ወልቂጤ ከተማው ላይ ምናምን ነገር የቼሪ ቤቴ ነው እንደዛ ነው ይሆንልህ እና አሁን አሲና በላሲና ገነ ይበሉልኝ። አወራችሁ ማለት ነው ቶፋ በነገራችን ላይ ቆንጆ ዘፋኝ ነው። ቶዬ ይላል ቶዬ ቀውጣው ረጅም ጊዜ እንደዚህ በእርግጥ እኛ ጋር እንደምታወቀው እኛ ጋር ምናምን ጋር እንደዚህ ሀፋፍ ነገር እንላለን እና ምን ኬት እንላቸዋለን እነሱ ይመጣሉ እና ነገር እኔ አላምርክ አይደለም ግን እንደዚህ ብዙ ማውቀው ነገር የለም። ባይዘው ለገና ጊፍት ይሰጣልና ጊፍቴስ ይሰጣል አገር ይሰጣል እንዴ እንዴ ያንተ ማፍጠጥ ደግሞ ይለያል። ትምህርት ቤት እያለ ምናምን ነበር ፀሐይ ወይ ይዘህ ሲመጡት ነገር ያለ ማርያም እና ቤቲ ምን አመጣለች ባይዘው ከፀሐይ ጋር በጣም የሚዋደዱት ሰዎች ይኖራሉ ምናምን ነገር አይ ሰዎች ይኖራሉ ምናምን ነገር ብዬ ስላሰብኩ ወደዚህ ሰው በጣም ያለው ይመስለኝ ነው። አይ ነው ባይሆን ጎረቤት ማታ ላይ እጠራለሁ። ግን የበዓል የዕለት ዕለት እኮ ጎረቤትም አይመጣም። ማዳቦ ወይስ ገዝተሽ በጣም ነው እኔ አልባቂ ቢደረግ ነው እንዴት ነው ይሆናል? ጎረቤት ቢደረጋል አይደል? አለ ሞት አለ መስገን አዎ በሚጣ ተለውሶ ድፎ ዳቦ ላይ ተደርጎ ነው ነገር ግን እንደዚህ ነው ይደረጋል። ዳቦ ላይ የእውነት ይደረጋል። አይ ለና መሸከለው እኮ ነው። ቆይ ዳቦን ቁረስ አይሻልም? ቢያንስ ከፈለክ ነው ለነገሩ። አንተ ካልፈለክ ችግር የለም። ያው እንግዲህ አኑ
ያው ድሮም ቢሆን ብሏል። ድሮም ቢሆን እኔ ከልጅቷ ጋር በተያያዘ እንድታስቢበትና ነገሮችን ድጋሚ ወደ ልጅቷ ምናምን ነገር ባይዘዊ ስልኳን እንደላልቼ ምናምን ነገር ብሎክ አድርጌ ምናምን ያስቷል። በቃ ተወኝ ልደዋወል። ግን አሁን እኔ የምልህ መሰለህ ሀሳቤ ደዋለ በነፃነት ወርቂቴ 3 ቀን 30 ቀን ቆይ ብዬ በደንብ ማለት ነው። አሁን ያው በዚህ አጋጣሚ ማለት ነው በዓል የሚያደርገው ወይ ላይ ጭፈራው ዝጓዜው ምናምን ሳይሆን ጨዋታው ደስ ይላል ምናምን። እኛ የነበርንበት ቤት ማህበር ቤት ምናምን ነበር ማለት ነውና በጣም ነበር ደስ የሚለው። ሙስሊሙም አለ ክርስቲያኑም አለ ምናምኑም አለ ብቻ ላይ ግን ኢትዮጵያዊነት በደንብ የሚታይበት ግቢ ነበርና በጣም ነበረ ደስ የሚለው። በተለይ ቤት ተሰብስበን ምናምን እነሱ ጋር ምንገባ በጣም ዲፕ የሆነ ዝምድና ነው ያለን። የደም ዝምድና ምናምን ኖሮ እንኳን ግን አሁን ላይ ላይክ አሁን ሰርግም ሲታሰብ የሆነ ደስ የሚል ነገር ምናምን ስታስብ የመጀመሪያ ላይ ጭንቅላት ላይ የሚመጡት እነሱ ናቸው። እና የሚገርም ጊዜ ነበረ የምናሳልፈው እና ላይክ ካቲካላ ነገር አለች እንደዚህ እንትን አረቄ ነገር ወሰድ የሚያደርጋለ እዛ ማለት ጭዌው ግን በቃ ይሌል ይደራ ነው እና እሷን ሳንወስድ እንዴት ነው ማድመቅ አንችልም ወይ? ከፈለጋችሁ ምንድን ነበር የሚባለው? ካቲካላም ሆነ አረቄም ጠላም ሁሉም አለ። ሚክስ አድርጌም ላምጣላችሁ። ወራ ገጠመኝ ግን አላችሁ? ገጠመኝ ሳይሆን ገጠመኝ ስትይ አንድ የምን ግጥም ነው? ግጥሙንም አልነግርሽ እኮ እና እንዲህ ስትንጎባለ ምናምን ነገር አስቤው አይደለም፣ ግን ከኋላ አይቻት ነበር ምናምን የመጣልኝ ግጥም ነው። ጋር ማለት ዳር ባይዘው እሺ እና እንትን አባባል አለ ወደ ምናምን አካባቢ የተገጠመ ግጥም ከወገቧ በታች ብታነቃነቀው እንኳን እኔም ባላ ወንድም ወንጨነቀው ይባላል። እግዚኦ ኧረ ተዋገር አይኔ ነው ሳይየት ላይ ይመስለናል እኮ አይታላል ስንት እንደተበላለች ብላ ይታላ እኔ ከመጣኝ አንተነሳ እስቲ ጭነቀኝ ተንቀሳቀሽ በነገራችን ላይ ለስላሳ ጭንቅላት ላይ ዶሮ ነው የሚወጣው አይደለ? አዎ ልክ ነው። ወይና ስብስብ ያሰክረኛል የሚል ብቻ በጣም ነው ሳምሪ እሱን ስለመናገር ነበር የምሬ ነው። ምክንያት እንዲሆን ነው እሺ፣ የእውነት ነው እሺ። በጣም ውስጧ በጣም ስለነበር እኔ ልጨነቅልኝ እያለች ተጨነቃ። እሱ እራሱ ወንድምየውም ተጨንቋል አለ እኮ እኔ እስቲ ወጉ ይድረሰኝ ሲታ ነስቲ ወደዚህ ልጨነቅ። አንተ እኮ ብዙ ነገሮች ነው ተሳታረኝ ገባ እንደዚህ ነገሮች አሁን አደርጋለሁ። በጣም ግን ኖሪስ ታደርጋለህ። አሁን ይኸውልህ አሁን እንዳትነሺ ሸባረገሽ በቃ ከዚህ በኋላ አልነሳም እያልሽ ነው የምትንቀሳቀሺው። ስለዚህ ብሉ ጠጡ ጨርሰናል። እሺ አሁን አንድ ወዳጅ ነበረችኝ እንደዚህ እሺ ሁሌ ሹራብ ረጃጅም ሹራብ ሸሚዝ ምናምን ነው የምታደርገው። አንድ ነገር አይታል ማለት ነው። አሁን አንድ ያለ ሌሎች ኮዘፊቷ ናቱራ ልጅቷ እኔ ስመጣ ቀልቤ ራሱ እንዳይሰበር ይኸው እንደ ማሌዥያ ንጉሠ ነገሥት የለም እንትኖቹ አሽከሮቹ ፊት ለፊት ጀርባ ሰጥተው አይሄዱ ከነካቸው ወደ ኋላ ነው የሚሄዱት። እንደዛ ነው የምትሄደው ስለማሩት የሚገላለጽ በትኩረት አይታታል ማለት ነው። ኖ አይ እንደዚህ ያው መገላለጥማ የለበትም። ባትገላለጥም አይ እንዲህ ነገር የሚረብሽ ነገሮች እንዲታዩ አሁን ይልክ ምንም ቢሆን የቤቱ አባወራ ነበርክና ዳቦ ብትቆርስልኝ ወይ በጣም ደስ ይላል። እኔ ቆርሰው ያላችሁ ቁረሱት ሌላ የተጠራሰው የለም። እኔ አራት ዓመት ወሬ አብራችሁ ቁረሱ ወጊረሱ ተፋው ሰካ አንተ ነው ቆርሰው እኔ ባይሆን ቆርሰው የምትከራከሩት? እሺ ማን ቆይ በደግ በሉና መጀመሪያ እንደባሉ እንደ ስርዓቱ እንመራረቃለን። አዎ እኔ ብድግ እላለሁ። ያው ማይተቻም ዝላል። እሺ አሁን ልመርቅ ነው። እኔ መጀመሪያ ሴት ነው የምትመርቀው።
እስኪ ምናምን ነገር አለዝንም። ያው እንግዲህ ባለ ሴት ነው እኔ መመርቃለሁ። መሪ እንደዚህ መመረቅ አይ መጀመሪያ ሴት ነው የሚመርቀው አይደል? እሺ አሁን መንገድን ያስምርልህ። አሜን በሏ። አሜን አሜን። ሳሉ ይዛል በጣም አንተ ያንተ ማታ ማታ ካልሆነ የለም ዝም ኧረ ጭስሽ መሰለኝ በጣም አጨስኩብሽ። አሜን አሜን። ቶይን ከወንድሙ ጋር ያስታርቅልን። አሜን። ስራዎቻችንን ሁሉ ያሳካልን። በምኑ ነው አሜን አሜን የምትለው? መርጠና እንደ አሜን የምትለው ቤተሰቦቻችሁን አንድ ላይ ያደርግልን። አሜን። የተዋደደውን የተፋቀረውን አንድ ላይ ያደርገው። አሜን አሜን። መርቁ መርቀው ምን እኮ ይሄዳል ጥሶታል በደምብ ጥሶታል። በልመርቀው እሺ እንግዲህ አሜን 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 ትላላችሁ። አሜን አሜን። አንቺንም ከእናትሽ ጋር ሰላም ያርግሽ፣ ያስታርቃችሁ። እንግዲህ ከእናት ጋር ጸብ ማለት በጣም ከባድ ነገር ነው። እየኖሩ አለመኖር እንደማለት ነው እና ወደ እኔ እንዳትመጪብኝ። የእናትና የወንድም ይለያል። እኛም በጊዜ ሄደን እንፈተዋለን። አሜን። ብቻ እኛንም ሰላም ያርገን። አሜን። ሀገራችን በጣም ከገባችበት የድርቅ ሁኔታ ነፃ ያርገን፣ ነጃ ይበለን። አሜን። በዝናብ ያጥለቅልቀን። አሜን። ያው ለህሉ ለጎርፉ አይደለም ብቻ አሁንም በሰላም የፈለገበት ቦታ ያድርሰው። አሜን። የተመኘውን ያሳካልን። አሜን። መርቃት ብዙ አልችልም። አሜን 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 ብራለ አሁን ያልበረከው ዛሬ በዓል እንደመሆኑ መጠን በበዓልሽ በጣም ደስተኛ የምትሆኚ ብቻ ደስተኛ ሁኚ ማለት ነው። አሜን። እንግዲህ አንቺን ደስታ ለማየት ነው እዚህ ድረስ የተገኘነው። አመሰግናለሁ ስላዳመጣችሁ። የምርቃት ድንግል መመረቃ ብዙ እንዳሉ ታውቃለህ። ግን ያው ምርቃት ላይ ብዙ ማለት ነው ያልኳችሁ እኔ ዩቲዩብ ብዙ ምርቃቶቼ ከአንቺ ጋር ናቸው። እንዳልኩሽም ከቤተሰብ ጋር ያው ፈጣሪ በጣም ያስማማሽ። አሜን። በእኔ ነው እዚህ ችግር ውስጥ የገባሽው ምናምን ነገር ደግሞ ይሄ ምርቃት አይደለም። ምርቃት መንስኤውን ተውና ምርቃት ነው። በቃ እንደዚህ ኩኪስ ያጣፍጥሽ፣ እንደዚህ ሴሬሞኒ ያሳምርሽ፣ ፈገግታሽን ፈጣሪ ይጠብቅልሽ፣ እድሜ ዘላለምሽ ላይ ዲስ እየሳቅሽ እየተደሰትሽ ከውስጥም ከውጭም ኤቭሪቲንግ ባንቺ ዙሪያ ያሉ ነገሮች ሁሉ ቢሃፒ ሆኑ። አንቺ ልክ እንደዛው ነው። በጣም ወድሻለሁ፣ በጣም አከብርሻለሁ እና ሚሞሪ ወይም ደግሞ ትውስታዬን ከውስጥሽ ፈጣሪ ያርፋብሽ። አሜን። ሁላችሁ ጋር ሊቀመጥ ፈልጋለሁ ነው ኢንሻአላህ። ለዛ ነው በበዓል ቀን ጥቁር ወጥ እሱ ቆይ ያናገረው ችግር ባይዘው የሆነ አንድ ጓደኛችን ምናምን አባቱ አርፎ በዚሁ አጋጣሚ ፈጣሪ ይሄን ቪዲዮ አያዩም ብዬ አስባለሁ። በዓል ስለሆነ ከዚህ በኋላ የእሱም ልቅሶ ላይ ምናምን ስለሆነ ፈጣሪ ያጽናው። አሜን። ከልቅሶ ነው ቀጥታሉ ነው። ኤኒዌይስ ከኪዩ ጋር ድመቂልኝ፣ ፍቲልኝ፣ ያሰብሻቸው ነገሮች በመልካም ሁሉ ይሳኩልሽ። አሜን። ደባሪው ፈልጎ ይጣሽ ምንድን ነው የሚባለው? ብርሃን ነው ነገር ደግሞ ሁሌ ፈልጎ ያገኝሽ ነው የሚልሽ። አሜን። ይሻሉ እኛ ባጎደል ነው ፈጣሪ ሙላት ትላለች። ዳቦ ቁረሱልን እባካችሁ። እንደ እንትን ወይ እኔ ፈታለሁ አንተ ፈታለሁ ይባላል። አይ ዶሮ ረድማ ብላችሁ በዚህ አይነት ከባድ ነው እናንተ። ዶሮ ነው ለውጥተይ በነገራችን ላይ በቶፋ የሆነ ጊዜ ረድ ተብሎ ምናምን ነገር ግማሽ ከሄደ በኋላ ዶሮ ጣራ ለጣራ ሚስተር ገመና እንደዚህ ይከፈላል መሰለኝ። እንደዚህ ላይ ቢስ ብቻ ተመልካቾቻችን ዛሬ ደስ ብላችኋል። ሁሉም እያሳለፈን ነው። ናኪ አረፈ ቆመሽማ። አይ እኔማ እኮ በዚህ ወዝ ወዝ እንድንድሩይ እሺ ተሰብስበን ለማለት ወዳመቱ ያዝንብን። እሺ በል
አንቺ ኢትዮጵያ ናት። መልካም ዓመት በዓል። መልካም ዓመት በዓል ደስ ይበልሽ። መልካም ዓመት በዓል የሙላ ጓዳሽ ያው ባለው ነው እንኳን አደረሳችሁ እንኳን አደረሳችሁ። እስቲ እልል እንበል እስቲ እልል በሉላችሁ። እንኳን አደረሳችሁ እንኳን አደረሳችሁ። እስቲ እልል እንበል እስቲ እልል በሉላችሁ። አሁን ጸሎት ይላል ፉሽ ሲሆን ማለት ነው። እሺ ዳውዲ እኮ ምግብሽ ቡና መጠጥ ሳበብ ነው ማለት ነው። አይ እውነት እንትን እንላለን። በነገራችን ላይ ካሜራማኑ በጣም እያኮረፈ ነው ከቀደም ጀምሮ ለኔ ለስላሳ በኋላ ከዛ ይበላ ነው የኖረው። ተፋጣጣችሁ እንዴ ከካሜራማን ጋር እና ለስንቱ ይሰጣል? እዛ ሲል እኮ ይደክማሉ። ይሄ ማሱ ላስበለት በጣም ነው ባይዘው ይለው እንደምትቆረቆረው ይጠፋሻል። አብሮ አደግ ይጠፋሻል። በፊት ስንጫወት በጣም አሪፍ ምን ላይ እንደነበር ታውቂያለሽ? ግድብ ላይ ጭቃ ሲገድብ ምናምን የእሱ አይፈርስም። የሀገር ውሃ ይዛል። እንደዚህ አመራረጉ ነው። ለምን እንደሚዝለት አላውቅም። ብቻ ይዝለት ጎበዝ ነው። በማትሽ ያው ካዋዩ በኔ ዘመን እንዳሴን ጨረስ ማለት ነው። ያኔ ኩስገድ ታውቆ ነበር ገባ በኔ ዘመን እንደሚያልቅ እና ኢሮይስ ባሉ በጣም ነው የሚያምረው። እውነቱን ለመናገር ከሆነ እንደዚህ አልጠበቁም ነበር። ቤቱን ቤት አስመሰልሽ ምናምን ነገር። እኔ ደግሞ ያለ ማዘር በጣም ይደብርሻል ብዬ ነበር ያሰብኩት እና ላይክ እንጂ ዛሬ ሙሉ ያልነበረም በጣም ጫን ጫን ብሎኝ መተኛት ፈልጌ ነበር። እዛ ማዘርም የለችም ምናምን ነገር በቃ ይደብርሻል ብዬ ነው። ግን እንኳን መጣኝ። አሪጎራ ያው ማየት የምትፈልገውም ያጣላንም ጉዳይ ራስሽን ጠብቂ ምናምን ነገር ነበርና አሁን ላይ ደግሞ ራሴን ጠብቄ ቤቴንም ጠብቄ ያው እንደዚህ ነው ማየት የምፈልገው እኔ። ስለዚህ አይ በቀደም ያ ከተፈጠረው ነገር ጋር ማዘር መታ ምናምን ነገር ትንሽ ከተቆጣች በኋላ ምናምን ከዛ በኋላም ያው መደወልም አልቻልንም ነው ማለት በጣም ደብሮሽ እንዳለሽ ነው ማቆምና እኔ እዛ በጣም ቦሪንግ ሆኜ ነበር ማለት እንደዚህ ሆኜ ስላየሁሽ የኛ ማመት ባል አሁን ወደኋላ ተመልሰን አናዝንማ። ዛሬ ተስተካከለ በፍጹም ብሏል። ካይዳ ጎብላ ዳይሽ ቡና መጠጣው ነው ዳቦላ ይዝሽ እንዴ ነው አይ ጀጓለት ወይ በኋላ በነገራችን ላይ አቆራረጥ ላይ የሚገርም ቆራጣ ነው። ምንም ቅርጽ የለው። እኔ እኮ እንትን ያፈራፈረው በእንትን በአሚር ነው መሰለኝ በማስቲሽ ነው መሰለኝ የሰሩት። ኦኬ ጋርሽ ነው አየሽ ሚስጥር ሲያወጣ ብዙ ጊዜ ወይ ገዝተሽ እንዳመጣሽ እኔ መቼም የማረሳለህ ቀጠሩን ከኛ ጋር ላይ እየከተፈ ደግሞ ያጮ የበዛበት ምስር ይሻላል። ግን የዛኔ እኮ ሲበላ ቆየ ወይ ሲታፍጥ እንዴት ቆንጆ ነው ብሎ ካፋምጦት ጮ የበዛበት ምስር ሻውማ ይበዛብሻል። ልክዩ ያው ይበዛባል። አቂታለ እንዴ ጫው ለማጥፋት እኮ ገና ሌላ ወጥ ምናምን ውሃ ተከልሶበት ምናምን ሌላ ሁለተኛ ወጥ የሚሰራበትን ኢነርጂ ነው እዛ ላይ የምናባክህ። ፈልጌው እኮ አይደለም መጠን አላውቅም። በቃ እኔ በነገራችን ላይ የመጀመሪያ ሰሞን ላይ እኮ ማለት ነው ኪዩ የመጀመሪያ ሰሞን ይሄ ካፕልሽበት ሰዓት ላይ ምናምን ትኩስ ፍቅር ላይ ምናምን ሲሆን ምንም ይቻላል እኮ አሞሌ ጨው ብታበይው ራሱ እንደ ፍየል እየላተ ሊበላ ይችላል። ከዛ በኋላ ግን ይመጣል ተቋቋም ይመስል እዚህ ሄዱ ለሱ ጀመርክ እንደዚህ ሲያረጋግጥ እኮ ያንቺ እንደሆነ ምናምን የእሱ እንደሆነሽ ምናምን ሲያረጋግጥ እንከን ይወጣልሻል። አይ እንዲህ ብታስተካክል እንዲህ ብታረጊ ማለት ጀምራል። አይ በነገራችን ላይ ወጥ ላይ ራሱ ለምን ስኳር አልከተትሽም ሊልሽ ይችላል። አይ እኔ እኮ ያኔ ጨው በዛበት ምናምን ነገር ብዬ እኮ
ቀለል አድርጌ የተናገርኩ እንጂ ጥርሴ በነገራችን ላይ የዛን የተሸራረፈው ምስሩ አልተለቀመም ምናምን እሱ እኮ አልተናገርኩም። አኗር ስለሱ ተናግሬ አኑ ክትፎ አኑ የምትወደው ምግብ አይ ስለ ምስሩ እንትን ብቻ አይደለም ነው። በእርግጥ ግን ተሸራርፏል ጥርሱ። ጨው ብቻ አይደለም የበዛበት እያልኩ እኮ ነው። ይሄ ጥርሴ ይሄ ማለት ታፋኒ ለብሶ ቻሮ በታግዝ ከዚህ በላይ ማገዝ አለ እንዴ? እሱ እንዳወጣው እኮ ማውጣት ይችል ነበር። ዝም ብዬ አይ የዛን እኮ እኔ ነበር እንዴ የሚከትፍ ምናምን ነገር ቀጠሮ ከኛ ጋር እኮ ነው አናናሱን አስተኝ ያረከው እንዴ ተስፋቆረጥኩ እኮ አንተ አናናስ እንዴ እሱ አስተኛውን አንተ አናናሱን ይዞ ብቻችን እኛ በቅፍያ በሬ ምናምን ነው ሲንፈራገጥ ምን አናናሱ ግራ ተፈራገጠ እኮ እንዴ አረ ተመልካቾቻችን በታሪክ ለመጀመር በነገራችን ላይ ሁሌ ተመሳሳይ። አሁን እኔ ዳቦን እንዴት ነው የቆረጥኩት? እንዲቀጣ ነው የቆረጥኩት። እንዴ አረጋው ሁሌ አንድ ነገር መሆን የለበት። አዲስ ነገር ማምጣት እንችል አለባችሁ። ገባችሁ? ያፈራገጥ ያኔ ቲማቲም ምንድን ነበር አናናሱንም ቢሆን አቆራረጤ ከዛ በፊት ታይቶ አይታወቅም፣ ወደፊትም አይታይም። የኔ ብቻ ነው ብራንድ ይላል እና በዛ አይነት መልኩ ነው እንጂ አትክልት እንደዛ ሰርቼሽ አጣጥመሽ በልተሽ አትክልት ስሙን ራሱ ያቆም ምን ባንች ሰርቶ አትክልት ይለኛል ነው እንዴ? ያው ብቻ ሰርቻለሁ። የሆነ ታወሳሽ ቀላቀሉ አንድ ይቆጥራሉ ሰው ይባላል ስለዚህ እና ኢትዮጵያ ምንም እየተሰናበትካት ነው እና በዓል እንዴት ነበር አንቺ ጋር ከዚህ በፊት ምናምን እንዴት ነበር የሚያልፍ የነበረው ምናምን ነገሩን እንዘልና ፈገግ የምንልበት ነገር ላይ ብቻ ነው የምናወራው። ለምሳሌ በርሱ እኔ ገና በዓል አይደል እና ከገና ጋር ምንም ሚሞሪ የለሽም? ከገና ጋር እኔ እንጃ ገና ነው ወጥቷል ምናምን ስትሰሪ ነው ሊጀምረኝ ነው ቱፋ እኔ እንደውም ገና አልቃሻ ልጅ ነበርኩኝ። ለመሰላችሁ ክሪስማስ በጣም ነበረ የምወደው ልጅ እያለሁና ክሪስማስ ነው ክሪስማስ እሷ ጋር ማንነት በጣም ነበረ የምወደው እና በስፕራይት ሃይላንድ ሳይቀር ለቅሜ ቆራርጬ ሰራ ነበርና ተሰንጥቀው ማዘር ደግሞ ምን ኮተት ነው እንጂ ብላ ታስወጣው ነበርና አጥባሹ ምናምን ነው በጣም ማለት ነው። ሊትር አሁን ጠፋ እኮ በጣም ድሮ ነበር። አይ በፊት ነበረ 2 ሊትር ስፕራይቱን ቆራርጠን ነው ጽድስ ተገርፌ ራሱ አውቃለሁ። በጽድ እንዴ ዘበኛ ገርፎኝ ያውቃሉ። ጽድ ቆርጬ ጫካ ገብተሽ ኦኬ አቡቹ ያዝልኝ ግን ሰግጅ ያውነ ልጅ እያለን በቃ ከጓደኞቼ ጋር ምናምን ነገር ክሪስማስ መስሪያ ጽዱን ቆረጥ ስናደርግ ተያዘን ነው እንጂ በቆረጥ ነው ጽፍ ነው በደንብ ይገርም። ያኔ ብዙ ማግዝሽ ነገር ነበር ማለት ነው። ድሮ ባገስቲ ገረፍልሽ ነበር ሌብነት ላይ እንዲሚለኝ ናይ ገረፋው ላይ እንደዛም ተገርፌ ደግሞ ቤት ገብቼ እገረፋለሁ። ለምን ተቆረጥሽ ተብሎና የሆነች ልጅ እናንተ ክላስ የተማረች ልጅ ስላንቺ ያወራችኝ ባለፈው በጣም ያሳቀችኝ ነበር። ሳትገረፊ ነበር እንደዚህ እያልሽ አለችኝ እና ሳትገረፍ አልቅሳ ትገባለች አለችኝ እና እኛ ከተመታ ነው በላይ ነው ታለቅሰው አለችኝ። የምር ነው ወይስ ፈራለሁ? ጎማ በጣም ነው የምር ነው። እኔ ማኪዩ እንደዛ አታደርግም ቆፍጣና ናት ምናምን ብዬ ልጅ ያለው እንዲህ ሲዘረጉ እንዲህ የምትዘረጊ ነበር ማሪ እኔ ማሁን ነው ኮቲ ጅፍራት እንጂ ድሮ እኮ ቀጣጣኔ ሲመጡ ራሱ መመዝለግ ምናምን አለ ጀርባዬ እንድልቅ ነው የሚያደርጉ አይመጡም ግን በጣም ኮስታላ ነበር እኮ በቃ ታገኛ በምን ሳይት ማለት ነው አንቺ ለምን መጥቼ በምን ይንተሳለች ልጅ እያለች ልጅ እያለ ውፍረት የሚያከሳ ነገር ብትፈልጉ ደስ ይለኛል። አጋጫቸዋለሁ ሁለታችሁን። እሷም ትንሽ መፈር ትፈልጋለች። ይቅርብሽ በምንዬ ውፍረት ምንም ያደርግ ተወይ ቡና ጠጣ እና ሻይ ነገር እስቲ ዛሬ በዓል ስለሆነ ልሞክረው። እንዴ ደግሞ ስኳር የለንም በባዶ ነው የምጠጣው። አይ በቃ ዘይ ሰጥቻለሁ። ጨው የለም ስኳር ነው እኔ ያዙ እንግዲህ የምከረም ጥራይ
ወይ እንትን ብርቱካን ነው ልቁራጥላችሁ ብርቱካን በፊት ማለት ነው። ፈቲ ፕሮግራም ነው ታዘጋጀና ማለት ነው። አይቆረስምም አይበለምም። በቃ በእይታ ብቻ ነው ታሽ የሚባባለው። ኧረ ታይ እውነት አይ አልፈልግም። በነገራችን አይ ነው አልጅልም ያስፈልግ የምን አለርጂ አንተ የዶሮ ጥብስ አለርጂ ያለብህ አላለህም እንዴ? ምን አሁንም ሄደ አለርጂ የለብኝም እያልክ ነው አሉ። ኧረ ያበሬ ነው በባዶ አሁን እኔ ወጣ ስል እኮ ከብዶናል ልትሉና እኔ ወጣ ሲያልፍ እኮ ነው። ወር ምናምን ሲቆይማ ይወራል እኮ ትቦጨቂያለህ። የበዓለት ምናምን እንትን ፔፕሲ ነገር ትንሽ ከፍለሽ አይ እንትን ይመስለኛል፣ ቡናም ይመስለኛል፣ አይ እንትንም ይመስለኛል፣ ምን ይመስላል? ቡናም ይመስለኛል ይላል። እና ምንድን ነው ወይ በጣም ነው ኪዩ ካንቺ ጋር ባይሆን እሺ ምሳን በላ። በነገራችን ላይ መጀመሪያ ጨዋታው ምናምን ወጉ ምናምን አለቀ። ኧረ እንደዚህ አልነበረም ያኔ ልደን ነው ሶስት ነና። እሺ ጎረቤት ልጥራ። አይ በቂ ነን። እኔ ብቻ ያራ ይሁንና ይኮ አመጣለታለሁ ብዬ ልክለታለሁ። የማታ ኪዩት የመጨረሻ በዓላችን ነው። ነገር እየፈለገኝ ነው ልጅ የመጨረሻ ኮሚኒታችን የመጨረሻ በዓላችን ነው መሰል። የመጨረሻ በዓላችን የመጨረሻ ፎቶ ምን ይመስል ነበር? የመጨረሻ በዓል ነው የሚሆነውና አታስብ። እናትሽ ደግሞ እሺ ታልሽ ቪዲዮ አለ ዞር በለው። እሺ እንትን ነው ለበዓል ስለሆነ ነው እናቴ ተያትሽ ቆርበል የጾም ነው ፍስክ ምናምን አለው ደግሞ ናፍቆት ላይ በላችሁ በዛ ተዘባጁ ጨርሱ ፍቅራችሁ ነው አታም አታምርም ወይ እስኪ ቆንጆች ነሽ አንዳች ሆኖ ምታታት መስል ናፍቀኝ ነበር ወይስ እንደሰው ታዬ ሰማል አንተሽ ቆም እናትየው መተው ሲቆጣት ነው። ከዛ በኋላ ደግሞ መጥቷን ሲጋው አራት ቁጥር ነው ስንት ገባ አንተ ቦይፍሬንድ ለመያዝ ያውቃ እንጂ እኔ ስሜም ቢሆን አውሮፓ እንደነሱ ገርል ፍሬንድ እሺ ያረኝ ያስተጣዩ ምን ላድርግ ካዲያ? እሺ እሺ ቆይ ወደ ቡና ልመለስ መሰለኝ። አልፈለጋችሁኝ በቃ ጨረስን ጨርሰናል። ምን ነው የሚባለው? ምን ወንድምየው ተሽኮረመመ ነው ያለው። አሁን ተሽኮረመመ እንዴ ስትይ አይዛላ ለአንተ ይሄ ምን ነው የሚባለው? ሎሚውን አንድ ነበረ ሎሚው ወይራ ብትራ ደረቱ መታወት አወይ ኩላሊቱን ልቡን ባገኘሁት ኪኔ ብርቱካን ደረጀ በዱባ ካሩና ልወድቅም አቤት ቶፋ ያገኘሽ ሚስት ምን ተቃጠልሽ። ምንድን ነው አንድ ዘፈን ነበረ ወንድምሽ ምንድን ነው ሲሰራው ሲባል ሌባ ነው ሊባን እና እንደዛ ነው ማስብድባንተንም እና ተጠንቀቅ። ምን ሆንክ? እንደማለት ወደ መርላ ማን ነበር? የሆነ ዘፋኝ አለ አይደል? በጣም አካብዶ የዘፈናት የሆነ ምድር ላይ የሌለች ሴት አልዘፈነም። የሆነ ዘፋኝ ማን ነበር? ባይሆን እንትን የሚለው ደስ ይላል። በሰንበተና ባንዲ ካማረ ሚለ በጣም ወደው አይደለም ማለት እንትን ማን ነው? ኤርሚያስ ነው ምናምን ይባል ዘፋኝ ነበር። ኤርሚያስ ነው ምናምን ነገር አይኖቹ አንድ እንትን ምናምን ነገር ኧረ ስለ አይኗ ይገልጻል። ስለ እኔ ግን ባይዘው ለሁለታችሁም የገና ስጦታ አለኝ። የእውነት አንዳንድ የዶሮ እግሮች እስቲ ግቢልን እስቲ በመቅደስ ምን በሰንበት በመቅደስ አላቆም ነነነነና መልኳ እንዲህ ካማረ ሞት ባልተፈጠረ
ምን አይገርምሽ? ሰላም ቤት እንደምን ዋላችሁ? እንዴት ነሽ? እንኳን አደረሰሽ። ቶይ አማን ነው። እንዴት ናችሁ? እንኳን አደረሰሽ። እንኳን አብሮ አደረሰ። እንግዲህ እኔም በጣም የሚባለው ድንኳን ሰበርኩኝ። እንዴት ነሽ? ተጠራርታችኋል? በዓል እሺ፣ ስትጠራ እውነት ለመናገር ከሆነ ባለቤት አይደለም እንዴት ነው? ምን አውቃለሁ። አይ እንኳን ተመጣጣሽ። ለማንኛውም ከአንቺ ጋር አልፈልግም። ስለዚህ አላጠየለም። ዛሬ በዓል አንድ አይነት ነው አይደለ? ሰውዬ እንዴት ነህ? ሰላም ነው? ደህና ናችሁ? በዓል እንዴት ነው? ቆያችሁ ነው? ከቶፋ ጋር ጠርጠን መተን ነው ሶፊ ማለት ደውላለሽ ነው ጠርታሽ ነው ከማል እንዴ? ለምን ለመምጣቴ ነው? አይ አይደለም፣ ምናልባት ግራ ገብቶኝ ነው። እንኳን ደህና ነሽ። ምን ግራ እንትን በቃ ወደ ምሳ እንግባ ይሻል። ለምን እና እንትን እንግዲህ ባተቢስ ምን አለሽ? ሮዝ በጣም አመሰግናለሁ እያልሽ ነበር። እንደውም አሪፍ ነው። ምን እንዳለ ታውቃለህ? ምንም የለም። ኪያ ቡና አልፈልም ቤት መጥቼ እንዳልሄድሽ ከሳምንት ተወዬ እዚህ ባለፈው ቡና እያፈላ የመጨረሻ ማለት ነው እንትን ያልኩት በቃ ደብሮኝ ኪያም ፈታ ትበል ብዬ ስጋት ያደረገው ምንም ነገር የለም። የበዓል ቀን ነው ቶፋ፣ ምንም ነገር እንዳይበላሽ ነገር መነጋገር ያለብን ነገር ምናምን ነገር ካለ ደግሞ ነገር መነጋገር ይቻላል። ችግር የለውም እኮ በዓል ነው። ለበዓል ነው ሚስትህ መምጣት ነው። እሺ ሮዝ፣ እኔ ፈልገሽ ከሆነ እሺ ላናግርሽ እንውጣና እሺ ምን ነው በመምጣት ይቀራል? በፍጹም ግን በቃ እሺ ቅር ሊያሰኝ ይችላል። ግን እኔ የመጣሁበት ሶፊ ጋር ደውዬለት ነበር ቅድም። አብራችሁ እንደነበራችሁ ነገረኝ። አብሮኝ ነበር። አዎ በአጋጣሚ ነው የሚሆንሽ። ለቅሶ ነበረ፣ ለቅሶ ላይ ነበር። እናንቺም ነግሬሻለሁ። እሱ ለቅሶ እንዴት ናችሁ አውቃለሁ። ከዛ ደግሞ ይሁን ምንድን ነው እኔ እኮ ምንም ሲጀምር ምንም የምፈልገው ነገር የለም። ግን ምን አለ መሰለህ በቃ ምንም የምፈልገው ነገር የለም። በዓሏ ነው፣ የሁሉም ባህል ነው። እንግዲህ ሳይጠሩ መምጣት እንደኔ ነውር ነው፣ እንደኔ ነው ሳይጠሩ መምጣት። እሺ ሳይጠሩ ለመምጣት ቅር አለሽ አንቺ? ኧረ እሱ በነገርሽ ላይ መምጣት ላይጠበቅብኝ ይችላል። እዚህ ሞራችን የነገሩኝ ሶፊ ነው። አዎ ሶፊ አድርጓል። ሶፊ ቢኖር ደስ ይለኝ ነበር። ዛሬ ለምን ታውቃለህ? እስቲ ለማንኛውም ቡናውን ጠይቂያ፣ ከዛ በኋላ ምናወራቸው ነገሮች አሉ። ምንም ይበጣል ዛሬ አይደለም ሩዚ፣ በቃ መናገር የምትፈልጊው ነገር ቃሉን አፈጠንሽው ነገ ነው የምትሄዱት አይደለም? ይሄንን ነገር ይሄ የእሷ ማለት መበጥበጥ የለበትም። ስለመበጥበጥ ምናምን አይደለም የመጣሁት፣ ግን ይሄ የአማኑኤል ሆስፒታል ምንድን ነው ደግሞ ይሄ አማኑኤል ሆስፒታል ሰላምን ምን አድርጋ እንዳስወጣቻት ምናምን የሚያሳይ ነገር ነው። ገብቶሃል አይደል? ምንድን ነው አልገባኝም። ድራማ ፈታሽ የመጣች ነው። አሁን ተይው በቃ እንደተባለው አመት በዓል ነው። ምንድን ነው በአውደ ዓመት ምናምን ይባላል። እኔ ማንንም በዓል መበጥበጥ አልፈልግም። መበጥበጥ ካልፈለግሽ ከቤት ቤቶች ደስ ይለኛል። ስለመውጣቱ በቃ እሺ ሮዛ ውጭ ለምንድን ነው ማሳየሽ? ምንድን ነው ማሳየሽ? በቃ የሆነ ነገር
ይዘሽ ነው የመጣሽው። በቃ አሁን ነገሮች ተባብሽ ነው የሰው ላይ እየተጫጫውን ከምንቆይ ቶፋሽ አንተ ብትሆን እዛ እናየዋለን። በቃ ምን እንትኖችን ጎረቤቶችን ምናምን ነገር ጤሬና ከነሱ ጋር አሳልፍ። እሺ ይቅርታ በቃ በጣም አምሮ ይሾ ኧረ በማርያም ቆይ እንደሚሞት ነው ካላችሁ ነገር ያለው ችግር የለውም። በቃ ተናገር ችግር ቁጭ በሉ። ማርያም ችግር የለውም። ለኔ ችግር የለውም። ሩዛሽ ምን ነገር ከሆነ ነገር